እስራኤላውያንና ፍልስጤማውያን ለምንድን ነው የሚጣሉ ብለህ አስበህ ጠይቀህ ታውቃለህ? አታውቅም። ይሄ ነው ችግር ማለት ነው። በአጭሩ አጠራጠር አድርጌ ለእውቀት ያህል ጠብ ላድርግልህ ማለት ነው። ማንዬ እስራኤል ማለት እቺ ነች። የዛሬ 3000 ዓመት የነበረችው እስራኤል ይሄ ሙሉ የሚያካትት ነው። ኦሬንጁ ሁሉም እስራኤል ነው። ይሄ እንዳለ መታየው ይሄኛውም ከለር የእስራኤል ቦታ ነው። ነገር ግን ፍልስጤማውያኖች ነበሩ ውስጥ የሚኖሩ ብዙም ያልተደራጁ ነበሩ ፍልስጤማውያን እዚህ እስራኤል የምትባለው ሀገር ውስጥ ማለት ነው። ጠላታማቾች ናቸው፣ አይዋደዱም። እስካሁንም እየተዋጋሉ በዚህ ነው። ጋዛ ላይ በተለይ በደንብ ነበሩ። ጋዛ አሁን የሚደበደበው ቦታ ማለት ነው ነበሩ። ከዛን በዚህ መሀል እስራኤላውያኖች እየኖሩ እያለ ሮማን ኢምፓየር መጣ። ሮማን ኢምፓየር ማለት እነ ጁሊየስ ያው እኚህ ናቸው ሮማውያን ማለት ነው። ማን እና ጣሊያን ላይ ሮም ላይ ስልጣኔያቸው የነበረ ብዙ ቦታ የገዙ ናቸው። ከዛ በኋላ ክርስቶስ ተወለደ። ክርስቶስ ከተወለደ በኋላ ደግሞ ከ300 ከሞተ ደግሞ በኋላ ክርስትና መጣ። ይሄ ሁላ ነገር ምንም ሊያስማማቸው አልቻለም። አይሁዶች እስራኤላውያኖች አይሁድ ናቸው። አይሁድ ማለት ክርስቶስ ይመጣል ብለው የሚጠብቁ ነው። ይሄ የእናንተ ክርስቶስ ዝም ብሎ ክርስቶስ ነው ብለው ነው የሚያስቡት። የውሸት ክርስቶስ ነው የሚሉት ማለት ነው። እና በዚህ መሀል እስራኤላውያኖች ተበተኑ። ሮማውያኖች በቃ ጋር ሊስማሙ አልቻሉም። ሮማውያኖች መግደል ሲጀምሩ እስራኤላውያኖች ወደ አውሮፓ ተበተኑ። በቃ በየሀገሩ ኢትዮጵያን ጨምሮ ተበተኑ። በዚህ ሰዓት ቦታውን ፍልስጤማውያኖች፣ ሮማውያኖች፣ ቱርኮች ሁሉም እየመጣ ያን ቦታ የሚያስጀመረ ስፔሻሊ ፍልስጤማውያኖች ማለት ነው። ኦልሬዲ የነበሩበት ሀገር ነበር። በዙ ተዋለዱ ምን አሉ። ከዛ አረቦች ገዙ። ከዛ በኋላ ላይ እስልምና መጣ። ከዛ ደግሞ ቱርኮች ገዟት። እዛ ቦታውን ደግሞ ሮማውያን ፍልስጤም ብለው ሰይመውታል። አዳታይም ኦልሬዲ ማለት ነው። ግን እስራኤላውያኖች የሰው ሀገር ሄደው ማንነታቸውን አልረሱም። ሁሌም ቢሆን የተመረጠን ሕዝብ ነን ብለው ስለሚያስቡ ማንነታቸውን አልረሱም። ሁሌም ይጠብቁ ነበር ይሄን ቀን። ሄዱ፣ ኢሮፕ ሄዱ፣ ባለሀብት ሆኑ። በጣም ጎበዝ ስማርት ናቸው። ባለሀብት ሆኑ፣ ምርጥ ቁልፍ ቦታ ያዙ። ጀርመን በል፣ ፈረንሳይ በል፣ እንግሊዝ በል፣ አሜሪካን ተዋት የነሱ ነች ማለት ይቻላል። ሩሲያን ጨምሮ ቦታው ቁልፍ ቦታ ያዙ። ባለሀብት ሆኑ፣ ጋንግስተር ሆኑ። ሳይንቲስቶች እነሱ፣ አስተማሪ እነሱ፣ ተማሪ እነሱ፣ ሁሉ ነገር ያዙ እስራኤላውያኖች ማለት ደግሞ ሲወልዱ ሲዋለዱ ዘር መርጠው ነው የሚዋለዱ። ዝም ብለው ሄደው አይወልዱም። ማንነታቸውን አይረሱም ነው የምልህ ማለት ነው። እንግሊዝ ከዛ በኋላ ላይ ቱርክን ካሸነፈች በኋላ በዓለም ጦርነት ደረስን ማለት ነው። የኛ ዘመን ላይ የዛሬ 100 ዓመት እንግሊዝ ቱርክን ካሸነፈች በኋላ በዓለም ጦርነት ያዘች ማንን? ፍልስጤም የተባለችውን የድሮዋን እስራኤል። እንግሊዝን ደግሞ ማን ነው የሚያሾራት? እስራኤላውያኖች ማለት ነው። በጣም እንግሊዝ እስራኤላውያኖችን ፕሮቴክት ታደርጋለች። ከዛ በኋላ ላይ ዝም ብላችሁ ስፈሩ ብላ እና እንግሊዝ እንደዚህ ያሳፈረቻቸው ማለት ነው። ነጭ ቦታ ላይ ያለው ለመጀመሪያ ፍልስጤም እንደዚህ ነበረች። ነጭ ቦታ ላይ እስራኤላውያኖችን አሰፈረች ማለት። አረንጓዴ የፍልስጤም ቦታ ነው። ከዛ ራሷ እስራኤል ቀስ እያለች ተስፋፍታ ማየት ያንተ ፋንታ ነው ይሉ በቃ በ1967 ወረሰችው። አሁን ያለችው ጥግ ላይ ያለው ነው አረንጓዴው ጠፍተዋል ፍልስጤሞች ማለት ነው። ቦታው የማን ነው? እስራኤለኛ ነው። የአያቶቻችን ነው ይላሉ። ማን እናንተ ያረገኛ ነው ይላሉ። ፍልስጤም ላይ እኛ አይመለከታል። እና ፍሪ ጋዛ ምናምን የምትሉ ሙስሊምነታችሁን ገና ለገና ቆጥራችሁ ፍሪ ጋዛ የምትሉ ሰዎች ግን አድቡ። እውነት ለመሰላችሁ እናንተ እዚህ የኢትዮጵያ ሙስሊሞች ሲታረዱም ሆነ ብትታረዱ ማንም ፍሪ ኢትዮጵያ ምናምን የሚልል የለም ማለት ነው። ገብቶ አላምን አይተነዋል። እና አታሽቃብጡ። ገና ለገና ክርስቲያኖችን ብትሆኑ ደግሞ ማለት ነው እስራኤላውያኖች የክርስቶስ ዋነኛ ጠላቶች እንደውም እስራኤላውያኖች ናቸው። በቃ እንደውም እስልምና ለሚሰጠው ክብር ያለ እንኳን አይሰጡትም። እና አታሽቃብጡ። እስራኤል ቅድስት ሀገር ምንድነው ቅድስት? ጥቁር ሆኖ ሄዶ ነጭ ሆኖ የተመለሰ